በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። ጃገርኛ ላይ ተነሳሽ ደግሞ አይደል? እውነቱን ነው። ቅዝቃዜ ያስፈልጋል ይላል። እንዴት ምን ሆነ ነው? በቃ እንደ ዜጋ እንዲህ ነው ያስጠላናችሁ? እንዲህ ነው የሰለቸናችሁ? ምን ተፈጠረ? አረቄና ጠጮቿን ከከተማ ልታጠፉ ነው አሉ። ጠጮቿን እኮ አይደለም አረቄ ቤቶቹ ናቸው እንዲኖሩ ያልተፈለገው። ያው ነው አረቄ ራሱን አይጠጣኛ ከሌለን ቴዲ ላንተም እኮ ለጤና ማቆሙ ነው የሚሻለው። እኔ እንኳን ባቆም ነው ጤና የሚቃወሰው። ለሞኑ ከከተማ አውጥታችሁ የልታሰፍሩ አሰባችሁ? የትም አንኖሩ። አሃ ተሰደዱ ነው ጽፉ ነው። ድሮ ሰው ራሱን ለመቀየር ነበር ከሀገር የሚሰደደው። አሁን እኛ አረቄ ፍለጋ ኬንያ እንግባ። እዛም ሄዳችሁ ካገኛችሁ አንድ ነገር አገር የለኝም እኛ ጠጪዎች ምን ማለት ነው የወረደብን? ምን ክፉን ያገኘን? እኔ እንደውም ሰደዳለሁ በቃ። እኛ ጠጪዎች ጠጣን እንጂ ዘረፍን ገደልን ወይ ምን አርጉ ነው የምትሉን? እሰደዳለሁ እኔ እጠፋለሁ። ተረጋግተህ ካሰብክ ከስደት የተሻለ ነገር አይጠፋም። ለማንኛውም ፈጣሪ ያጽናችሁ፣ አይዟችሁ። ፈጣሪ ያጽናችሁ አልክ? እኛ ተሰደንላችሁ እናንተ ሀገሪቷ ልትሰፋችሁ ሞኝ እንፈልግ። እኛም አውቀናል ጉድጓድ መሰናል ብላለች ያቺ አይጥ። ሞኝ እንፈልግ። ከዚህ በኋላ እኔም ምሪንዳዬን እኔ እኮ ድሮም እኮ እኔ ቤት ካንበቀመጥ እንጂ አረቄ ሆነ ያልጠጣም። አረረረ አንተ እንዴት ነው የሚጥመው ደግሞ? በጀሪካን ነገር የላቸውም እንደ እነዚህ ሰዎች እንዴ? አረቅዱ ጠጡ። ማን እንደምሪንዳ አረቄ አቁም ያለው